የኤርትራ ሚሳኤል አዲስ አበባን ሊመታ ይችላል። አወል ሰኢድ ምን አለ? አወል ሰኢድ በኤርትራ ፒኤፍዲጂ የሚደገፍ ፕሮፓጋንዳ አራማጅ ነው። አወል በኤርትራ ካለው ገዢ ፓርቲ ጋር በጣም ቅርበት ያለው ሲሆን ገዢው ፓርቲ በአወል ሰኢድ በኩል ፕሮፓጋንዳ ይጀምራል። የአወል ሰኢድ ንግግር የኤርትራ መንግስትን አመለካከት፣ ፖሊሲዎች ያሳያል። አወል ሰኢድ ከ2 ቀን በፊት ስለ ኤርትራ ወታደራዊ አቅም ሲፎክር ነበር። ምን አለ? በመጀመሪያ ኤርትራ አዲስ አበባን በድሮኖች ልትመታ ትችላለች። ኤርትራም ወታደራዊ አቅም አላት። በሁለተኛ ደረጃ የኤርትራ ሚሳኤሎች አዲስ አበባ ሊደርሱ እንደሚችሉ ተናግሯል። በሶስተኛ ደረጃ ኤርትራ የኢትዮጵያ ጅቡቲ መንገድ የሆነውን የኢትዮጵያን ኢኮኖሚ የህይወት መስመር ልትቆርጥ እንደምትችል ተናግሯል። የባህር በር የሌላት ሀገር ኢትዮጵያ የጅቡቲን ወደቦች ከ90% በላይ ለሚያስገባው ገቢና ወጪ ትጠቀማለች። ኢትዮጵያ ከጅቡቲ ጋር የተገናኘችው በዚህ መንገድ ነው። ይህ መንገድ ከተቋረጠ የኢትዮጵያ ኢኮኖሚ መኖር እንደማይችል ግልጽ ነው። ይፈርሳል። በጦርነቱ ወቅት የትግራይ ተዋጊዎች ያንን ሞክረው ነበር። ወድቀው መንገዱ ላይ መድረስ አልቻሉም። ስለዚህ ጥያቄው ኤርትራ የሚታወቀው ሚሳኤል እና ሰው አልባ ሰው አቅም ምንድን ነው? በመጀመሪያ ሚሳኤል ችሎታዎች። ኤርትራ አዲስ አበባ የሚደርሱ የረጅም ርቀት ሚሳኤሎች አላት። ኤርትራ ከምድር እስከ አየር ሚሳኤሎች እንዲኖራት የሚታወቅ አቅም የላትም። ከየትኛውም የኤርትራ ክፍል ወደ አዲስ አበባ የሚደርሱ ሚሳኤሎች ከምድር እስከ አየር እያልኩ ነው። ምናልባት ሚስጥራዊ ችሎታዎች ሊኖራቸው ይችላል። በድብቅ እንደዚህ አይነት ረጅም ርቀት ሚሳኤሎችን ገዝተዋል፣ ነገር ግን የታወቁ አቅሞች የላቸውም። ኤስ-125 ብቻ ነው የተዘገበው። ኤስ-125 የአጭር ርቀት ሚሳኤል ስርዓት ነው። አሰብ በሚገኝበት ደቡብ ቀይ ባህር አካባቢ ኤስ-125 ያሰማሩ ይመስለኛል። ኤስ-125 ከ40 እስከ 50 ኪሎ ሜትር ርቀት አለው። ያ ይመስለኛል ከፍተኛው የኤስ-125 ሚሳኤል ስርዓት። እነዚህ ሚሳኤሎች አዲስ አበባ መድረስ አይችሉም። እኔ እንደማስበው ክራሱካ አላቸው። ክራሱስካ በመሰረቱ ኢደብሊውኤስ የኤሌክትሮኒክስ ጦርነት ስርዓቶች ናቸው። ስለዚህ ምንም አይነት ረጅም ርቀት የሚሳኤል ስርዓት የላቸውም። ምናልባት እነሱ ገዙ? አላውቅም፣ ግን አልተረጋገጠም። ነገር ግን ተዋጊ ጄቶችና ቦምቦች አሏቸው። ሚግ-29፣ ሱ-27 አላቸው። ኢትዮጵያ የተሻሉና ዘመናዊ ተዋጊ ጄቶችና ቦምቦች አሏት። ነገር ግን እነዚህ ሚግ-29 እና ኤስ-27 እንኳን ወደ ኢትዮጵያ አየር ኃይል ዘልቀው ከገቡ እና የኢትዮጵያ አየር መከላከያ ስርዓቶችን ካታለሉ ውጤታማ ሊሆኑ ይችላሉ። እነዚህ ሚግ-29፣ ኤስ-27 አዲስ አበባን ሊመታ ይችላል፣ ነገር ግን እንደ የኢትዮጵያ አየር መከላከያ ስርዓት ውጤታማነት ይወሰናል። የኢትዮጵያ ሚግ እና ኤስ-ዩ ተዋጊ ጄቶች የኤርትራን ጀቶች ወደ ኢትዮጵያ አየር ክልል ለቀቁ። እንደምንም ወደ ኢትዮጵያ አየር ክልል ከገቡ አየር ወደ መሬት ሚሳኤል መተኮስ ይችላሉ። ነገር ግን በጣም ከባድ ነው፣ ምክንያቱም የኢትዮጵያ አየር ኃይል ጄቶችና ቦምብ አውሮፕላኖች እነዚህ ሚግ-29 እና ኤስ-27 ወደ ኢትዮጵያ አየር ክልል ገብተው ወደ ኢትዮጵያ አየር ክልል እንዲገቡ ስለማይፈቅድ የኢትዮጵያ ወታደራዊ አውሮፕላኖች የበለጠ ዘመናዊና የላቀ እና ኢትዮጵያ የተሻለ የአየር መከላከያ ስርዓት ስላላት ነው። ስለ ሰው አልባ አውሮፕላኖችስ? ደህና ድሮኖች በማንኛውም ቦታ ሊመታ ይችላል። ድሮኖች የአየር መከላከያ ስርዓቶችን ሊያታልሉ ይችላሉ። በሩሲያ የዩክሬን ጦርነት ውስጥ ምን እየሆነ እንዳለ ያየህ ነው። የዩክሬን ሰው አልባ አውሮፕላኖች ወደ ሩሲያ ጠልቀው ኢላማዎችን እየመቱ ነው። ከዩክሬን ግዛቶች እየተባረሩ አይደሉም። በህገ ወጥ መንገድ ወደ ሩሲያ እየገቡ ነው፣ ከዛም እየወረወሩ ነው። ስለዚህ አዲስ አበባን ለመምታት ሰው አልባ አውሮፕላኖች መጠቀም ይቻላል እና ኤርትራ ዘመናዊ አውሮፕላኖችን እያገኘች ያለች ይመስለኛል።
አሁን ለኤርትራ ዘመናዊ ሰው አልባ አውሮፕላኖችን ማግኘት አስቸጋሪ አይደለም። የተባበሩት አረብ ኤምሬቶች ሰው አልባ አውሮፕላኖችን ለማንኛውም ሀገር ማቅረብ እንደሚችሉ አቶ አወል ሰኢድ ተናግረዋል። ግን ለኤርትራ የማይሰጥ ይመስለኛል። ኤርትራ ሰው አልባ አውሮፕላኖችን ከሌሎች አቅራቢዎች መግዛት ትችላለች። ከሱዳን መግዛት ይችላል። ከጥቂት ቀናት በፊት በሱዳን ድሮኖች ላይ ቪዲዮ ሰርቻለሁ። የሱዳን ሰው አልባ አውሮፕላኖች እየተካሄደ ባለው የሱዳን የእርስ በርስ ጦርነት በጣም ውጤታማ ናቸው። ኤርትራዊ ሰው አልባ አውሮፕላኖችን ከኢራን መግዛት ይችላል። የኢራን ሰው አልባ አውሮፕላኖች ገዳይ ናቸው። ነገር ግን እንደ ቱርክ ሰው አልባ አውሮፕላኖች ውጤታማ አይደሉም፣ ነገር ግን አሁንም በጣም ውጤታማ ናቸው። ስለዚህ ኤርትራ ከየትም ሰው አልባ አውሮፕላኖችን መግዛት ትችላለች። እናም ድሮኖች በእርግጠኝነት አዲስ አበባን ሊመቱ ይችላሉ። ስለተመለከቱ እናመሰግናለን።